ዛሬ ስለ ፓሽን እስኪ እናወራ። ያው በህይወታችን ላይ ብዙ ጥያቄዎች ይኖራሉ። ፓሽን እንዴት ነው ማገኘው? ፓሽን ምንድነው? ኢቭን ህይወቴ ውስጥ አሁን ያደረኩት ያለውት ነገር ምንድነው? ፓሽን ነው ወይስ አይደለም ስለሚለው ጉዳይ ዛሬ እናወራለን። እስቲ በመጀመሪያ ፓሽን ምን ማለት ነው ስለሚለው ጉዳይ ጠቅልል አድርገን እናወራለን። አንድን ነገር ለማድረግ የሆነ አክቲቪቲ ይሆናል፣ የሆነ ኮንሰፕት ሊሆን ይችላል፣ ምንም ችግር የለውም። ግን ለዛ ነገር ጠንክር ያለ ዲዛይር ካላችሁ በጣም ፈልጋችሁት የምታረጉት ከሆነ ምን ማለት እንደፈለኩ መቼም ግልጽ ነው። ዩዥዋሊ በስራ ላይ ሲመጣ አንዳንዶቻችን ፓሽናችን እናውቃለን። በተለይ ደግሞ የራሳቸውን ቢዝነስ ራን የሚያደርጉ ሰዎች ማንም ሰው ተነሱና ስሩ፣ እንደዚህ አድርጉ፣ እንደዛ አድርጉ የሚላቸው የለም። በራሳቸው ያንን ነገር ይሰራሉ፣ ያደርጋሉ፣ ለማሻሻል ይሞክራሉ። ለዛ ነገር ህይወታቸውን ሁሉ ነገራቸውን ይሰጡታል። ይሄ ማለት በቃ ኢነርጂያቸው ይናገራል፣ የሚያደርጉት ነገር ይናገራል። ይሄ ማለት በቃ ፓሽናቸው ሆኖ ሲሰሩ ነው ማለት ነው። ያው እናንተም ስትሆኑ እንደዚህ አይነት ነገር ካላችሁ ፓሽናችሁ ነው። በቃ እንደዚህ የምትሆኑለት ነገር ካላችሁ ፓሽናችሁ ነው። ድንገት ደግሞ ማታውቁ ሰዎች ካላችሁ ያው ብዙ ሰው ፓሽኑን አያውቀውም። ማግኘት የምትፈልጉ ከሆነ ለራሳችሁ ጊዜ ስጡ። በደንብ ቁጭ ብላችሁ አስቡ። በደንብ የምትወዱት ነገር ምንድነው? የዛሬ 2 ዓመት 3 ዓመት ራሳችሁን የት ነው የምታዩት? የዚህን ጊዜ በደንብ ራሳችሁን ስትመለከቱ ምን እንደሆነ የምትወዱት የምትፈልጉት ነገር ይገለጽላችኋል ማለት ነው። ለራስ ጊዜ መስጠት በጣም ቫልዩ የሚሰጠው ጉዳይ ነው። ቁጭ ብላችሁ ስላሰባችሁበት ሁሉም ነገር ይመጣል ማለት አይደለም። ብዙ ሰው የሚሳሳተው ይሄንን ነው። ቁጭ ብዬ ቤቴ ሳሰላስለው አይመጣልኝም ወይ አይዲያ ሊመጣልኝ ይችላል ማለት አይደለም። በደንብ በቃ የምወደው ነገር ምንድነው ብላችሁ መፈተሽ አለባችሁ። የተለያዩ አክቲቪቲዎችን መሞከር ስትሞክሩ በጣም የምትወዱት ይሆናል። ወይ ደግሞ ስትሞክሩ ምንም የማትወዱት ነገር ሊሆን ይችላል። ስለዚህ አክቲቪቲዎችን መሞከር ዝም ብለን ቁጭ ብለን ብቻ ሲሆንማ ይሄን ነገር ወደዋለሁ ብለን ልክ ስንሰራው ልንጣላው እንችላለን። ፋሽን ዝም ብሎ ከመሬት ተነስቶ የሚመጣ ነገር አይደለም። ለማግኘት አንዳንዴ ጊፍትድ፣ አሁን ለምሳሌ ሙዚቀኛ ከሆናችሁ ምንም መሞከር ቁጭ ብላችሁ መጠበቅ ምናምን አይጠበቅባችሁም። ገባችሁ? ይሄ ጊፍትድ ነው። አንዳንድ የሚታዩ እውነታዎች አሉ። ፓሽን ያላቸው ሰዎች ግልጽ የሆነ፣ የአንዳንዶቻችን ደግሞ በጣም የተደበቀ ነው፣ ቶሎ ሊገኝ አይችልም ምናምን። ብዙዎቻችን ዝም ብለን ነው የምንኖረው ፓሽናችን ሳናቅ ማለት ነው። ስለዚህ አንደኛው ቁጭ ብሎ በደንብ ማሰብ፣ ለራስ ጊዜ መስጠት፣ ምንድነው የምወደው ማለት፣ ከዛ ያን የምትወዱትን ነገር መሞከር። ስትሞክሩ በደንብ ራሳችሁን ከሰጣችሁት፣ ሁሉን ነገር ካደረጋችሁ በኋላ ያን ነገር ከወደዳችሁት ከ2 ዓመት ከ3 ዓመት በኋላ የታደርሰዋለሁ ይሄን ነገር ካላችሁ በእርግጠኝነት መኑኝ ይሄ ፓሽናችሁ ነው። ብዙዎቻችን የምንስተው ደግሞ አንድ ነገር ማድረግ ከወደድኩኝ ምናምን ደግሞ ይሄ ፓሽኔ ነው እንልና ሌሎች ነገሮችን መሞከር ምናምን እናቆማለን። ግን አማራጮችን ማየት መሞከር ምናምን፣ ምክንያቱም ከአንድ በላይ ፓሽኖች ሊኖሩ ይችላሉ። ስለዚህ ዛሬ የወደዳችሁትና ዛሬ ፓሽኔ ነው ያላችሁት ነገር ነገ ሊቀየር ይችላል። ስለዚህ እየሞከራችሁ ማየት፣ ሁሌ ለመሞከር ራስን ዝግጁ ማድረግ። ምክንያቱም ይሄ በቂ ነው፣ እውቀት በቂ ነው ምናምን ተብሎ የሚቆም ነገር አይደለም። አሁን ለምሳሌ የሆነ ነገር ፓሽኔ ነው ብላችሁ ይዛችሁት ከ1 ከ2 ወር በኋላ ሊያስጠላችሁ ይችላል። ከዛ ደግሞ ሌላ ነገር መሞከር ልትፈልጉ ትችላላችሁ። ይሄ ደግሞ መሞከራችሁ ፓሽናችሁ እንድታገኙት ያደርጋችኋል ማለት ነው። ስለዚህ ፓሽናችሁን ስቲል እየፈለጋችሁ ያላችሁ ሰዎች ከኮምፈርት ዞን መውጣት አለባችሁ። ኮምፈርት ዞን ለእናንተ የሚመች አይነት ከሆነ ወይም ለኛ የሚመች ከሆነ አዲስ ነገሮች ለመሞከር ዝግጁ አንሆንም፣ ጭራሽ ዝግጁ አንሆንም ማለት ነው። በቃ ምችት ብለን እንቀመጣለን። ስለዚህ ከኮምፈርት ዞን ወጥተን የተለያዩ ነገሮችን መሞከር አለብን። ከዛ ፓሽናችንን ማግኘት እንችላለን። ሌላው ደግሞ ስህተትን ለመስራት አትፍሩ። ምክንያቱም ሰው ምን ይለኛል ምናምን የሚል ነገር አያስፈራችሁ። መሞከርና መሞከር ብቻ። ምክንያቱም ስታሳኩ ያ ቪዲዮ እንግዲህ ፓሽናችሁን እየፈለጋችሁ ላላችሁ ሰዎች ይጠቅማችኋል ብዬ አስባለሁ። አንደኛ ካላችሁበት ከኮምፈርት ዞናችሁ ውጡ።
ብዙ ነገሮችን ሞክሩ። ሁለተኛ ደግሞ ስህተቶችን ለመስራት አትፍሩ። ሶስተኛ ደግሞ ሁልጊዜ አንድ ጊዜ ፓሽናችሁን አገኛችሁት ማለት ያን ነገር ተሳካ ማለት አይደለም። ብዙ ጥረት ይፈልጋል፣ ብዙ ማድረግ አለባችሁ። ስለዚህ ሁልጊዜ አዲስ ነገርን ለመቀበል ኦፕን ማይንድድ ሁኑ። አዲስ ነገር አላደረጋችሁም ማለት እድሜ ልካችሁን አታደርጉም ማለት አይደለም። ስለዚህ ብሬክ ውሰዱ፣ ታይማችሁን ተጠቀሙበት። እዩ፣ የተለያዩ ነገሮችን እዩ፣ ዩቲዩብ ላይ የተለያዩ ነገሮችን እዩ፣ ራሳችሁን ለማሳደግ ሞክሩ። ለዛሬ ያዘጋጀውላችሁ ቪዲዮ ይሄን ይመስል ነበረ። ቪዲዮ ከተመቻችሁ ሰብስክራይብ ማድረጋችሁን እንዳትረሱ።